አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ እንዴት ናችሁ? ደህና ናችሁ ወይ? እስኪ እንደኔ ግራ የሚያጋባ መዝናኛ ቦታ ሄዶ የሚያውቅ ማን ነው? ዛሬ የሄድኩበትን መዝናኛ ቦታ ላሳያችሁ። እንግዲህ ያው እንደምትመለከቱት ነው። ቪዲዮውን ለማፍጠን ሞክሬያለሁ፣ ያው እንዳይንዛዛ ለማለት እና ይሄን ነው ስናይ የነበረው። ላሞች እዚህ ጋር አሉ። ለኔ ላም ማየት እንግዲህ ብርቅ አይደለም እና እዚህ ጋር ይሄን አየው አህያ አለ። እነዚህን ነው ያየሁት። ከዛ ደግሞ ትንሽ እንደሄድን ደግሞ እዚህ ጋር በጎች አሉ። በግና ፍየሎች ናቸው ያሉት። እንግዲህ እኛ ሀገር ላይ ይሄ እንደ መዝናኛ መጠቀም እንግዲህ ታውቁታላችሁ እናንተ። እዚህ ጋር እንደዚህ አለ። ያው ይሄ በአደጋገር ላይ ስንሆን ሁሉ ነገር ብርቅ ስለሚሆን ነው መሰለኝ ይሄን እንደ መዝናኛ እየተጠቀሙበት ነው። እኛ ሀገር ያው እንደዚህ የተለመደ አይደለም። እናርግ ብንል እንኳን ስራ ፈትና የምንባለው እና ይሄን ይመስላል። ያው አታክልቶች ምናምን አሉ። በነገራችን ላይ ይሄን ለማየት 40 ደቂቃ ምናምን ያክል ሄደናል በመኪና ማለት ነው። ከዚህ ለመድረስ ከቤታችን እዚህ ወደ 40 ደቂቃ ያክል ተጉዘን ነው እንግዲህ ይሄን ለማየት ማለት ነው። እኔ ከራሴ ጋር ሳወራ ነበር ይሄን እኛ ሀገር ይሄን እንደዚህ ብንጠቀም እያልኩ እያሰብኩ ነበር። እዚህ ጋር ዳክዬዎች አሉ። እነዚህ ዳክዬዎች ከኛ ቤት አልፍ ብለን ካለው ወንዝ ሁሌ የማያቸው ዳክዬዎች ናቸው። በርግጥ ደስ ይላሉ ሲታዩ ምናምን ደስ ይላል። እነሱ ጋር ደግሞ አብረን ስንሆን ልክ እንደነሱ ብርቅ እየሆነብን አብረን እናያቸዋለን።